ታላለ ይባላል ቅበት ከተማ አስተዳደር ባህል ቱሪዝም ጽፈት ቤት ኃላፊ ነኝ። አሁን የምንገኝበት ቦታ ሀረ ሸይጣን ሐይቅ ይባላል። ቦታውም የሚገኘው በማዕከላዊ ክልል በስልጤ ዞን ቅበት ከተማ አስተዳደር የልዩ ሰፈሩ አጎዴ ቀበሌ ይባላል። ከወራቤ ማዕከል እስከዚህ ድረስ 30 ኪሎ ሜትር ርቀት ላይ ይገኛል። ከቅበት ከተማ እስከ ሀረ ሸይጣን ሐይቅ 3 ኪሎ ሜትር ርቀት ላይ ይገኛል። ምናልባት ሀረ ሸይጣን ሐይቅ ከመጠሪያው ከስሙ ጋር ሲጀምር ስሙ በስልጥኛ ቃል ሀረ ሸይጣን ሐይቅ ማለት ሀር አሽ እጣን ማለት ነው። ሀር አሽ እጣን ማለት ምናልባት ከስያሜው ጋር ሲነሳ ሀረ ሸይጣን መጀመሪያ አፈጣጠሩ በቮልካኖ ኢሮፕሽን የተፈጠረ ነው። ይሄ ኤሪያው የስምጥ ሸለቆ ኤሪያ እንደመሆኑ መጠን ያኔ ሲፈጠር በቮልካኖ ሲፈጠር ከዛም ያኔ በታሪካዊ ጥናት ስናደርግ በአፈ ታሪክ የወሰድነው መረጃ ነው። ጥናቱ ላይ የሚያመለክተው ቦታው ላይ ጭስ ይወጣ ነበር። ከቦታው የሚወጣ ጭስ ነበረ። ያ ጭስ ሰዎቹ መጥተው ተሰብስበው እያዩ ሀረ አሼ እጣናይ ከውስጥ የሚጭስ ነገር ስለነበረ ሀረ አሼ እጣናይ በሚል ስያሜ ሰይመው ያኔ ከዛ የመጣ ስም ነው እና ሰዎች በተሳሳተ መልኩ የሸይጣን ሐይቅ በሚል ስያሜ የሰየሙበት ያ ስያሜ መቀረፍ እንዳለበት ለማመልከት ነው። ሀረ ሸይጣን ሐይቅ አሁን ያረፈበት ቦታ አጠቃላይ ኤሪያው ውሃው ብቻ ያረፈው 17.7 ሄክታር መሬት ላይ ነው ያረፈው። ሙሉ ሀረ ሸይጣን ሙሉ ዙሪያው 29 ሄክታር ይሆናል። ሙሉ ጫካውን ይዞ እስከ 29 ሄክታር መሬት ነው ያለው። በሀረ ሸይጣን ሐይቅ ደግሞ ዙሪያ ላይ ያሉ አጠቃላይ 78 ሄክታር መሬት አለ ማለት ነው። ከዛ አንፃር ውሃው ጋር ከዚህ ከላይ ጠርዝ እስከታች ድረስ ውሃው ጋር ለመድረስ 250 ሜትር ርቀት ላይ ይገኛል። ከዳር ላይ ሆኖ ብዙ ጊዜ ሰው መጥቶ ድንጋይ የሚወራወርበትና አንዱ እንደ ትዕይንት የምናይበት ነገር አለ። አንድ ሰው ግፋ ቢል ከ25 ሜትር ከ30 ሜትር በላይ መወርወር አይችልም። ያንን ደግሞ ርቀት 200 እስከ 300 ርቀት ነው ያለው ሜትር። ከዛ አንፃር የርቀቱ እንትን በዛው ልክ ሆኖ ሳለ አሁን የማልማት ስራ ጀምረናል። ቦታውን ምቹ ለማድረግ መቀመጫ መስራት ዞኑም በልዩ እንቅስቃሴ እያደረገ ነው ያለው። ከተማ አስተዳደሩም መንገድ ስራዎችን በመክፈት መንገድ ስራ እስከ አይናጌ ዋሻ ድረስ የሚወስድ መተላለፊያ መንገድ ጭምር በመስራት ላይ ነው የሚገኘው። ከዛ አንፃር እኛም ባሉን አቅሞች ላይ በማህበረሰብ ጭምር በማስተባበር ቦታውን ተደራሽ ለማድረግ በዘንድሮ ዓመት ልዩ ትኩረት ሰጥተን እያለማን ያለንበት ሂደት ነው ያለው። በሀረ ሸይጣን ሐይቅ ላይ ምናልባት ከቦታው ከውሃው ጋር ተያይዞ ውሃው በ2008 ላይ ጥናት ተደርጎበታል። ጥናት ሲደረግ የውሃው መጠን ስምጠቱ ከ50 ሜትር በላይ ነው የሚለው። ምክንያቱም እንደማይታወቅ ነበር ከዚህ የሚታወቀው። አሁንም ከ50 ሜትር በላይ ነው ስምጠቱ። ከውሃው ደግሞ አንዱ ለየት የሚያደርገው ከሐይቆች የተለየ የሚያደርገው ራሱን የመቀየር ይለዋውጣል። ከለሩን ልክ ጠዋት ሲመጣና ከሰዓት በኋላ ሲመጣ የሀረ ሸይጣን ሐይቅ ከለሩን የመቀያየር እንትን አለው። ከዛም ፀሐይ በምትወጣ ሰዓትና በምትገባ ሰዓት በአካባቢው ያሉ እንትኖች ላይ ተክሎች ሪፍሌክት እያደረገ ራሱን የመቀያየር ባህሪዎች አሉት። ይሄ ደግሞ ከሌሎች መስህቦች ለየት የሚያደርገው ነው ሐይቁ ላይ። ከዛ አንፃር ጥናቱ ላይ ሲደረግ ውሃው ውስጥ ላይ ሲታይ ንጹህ ውሃ ነው፣ ፒውር ነው ውሃው። በአካባቢው የሌሉ እንጨቶች ጭምር በሀረ ሸይጣን ሐይቅ ዙሪያ ላይ ይገኛሉ። ሀረ ሸይጣን ሐይቅ ዘንድሮ ዓመት መንግስት ዞኑም ከተማ አስተዳደሩም ቱሪዝምና የቱሪዝም መዳረሻ ቦታዎችን ልዩ ትኩረት ከሰጣቸው አንዱ ቱሪዝም መስህብ ቦታዎች ናቸው። መስህብ ቦታዎቹ አንዱ የገቢ አካልም ጭምር ስለሆነ ዞኑም ከ500 ሺህ በላይ በጀት በጅቶ ለማልማት ሰፊ ስራ እየተሰራ ነው ያለው። ከዛ አንፃር ክልሉን በጂኦ ፓርክ አንዱ አካል አድርጎ ለዩኔስኮ ለማስመዝገብ ሰፊ ስራ እየተሰራ ያለበት ሂደት አለ። ከዛ አንፃር ማህበረሰቡን ጭምር በአካባቢው ማህበረሰብ ጭምር ግንዛቤ በመፍጠር ልማቱ የጋራ ልማት እንደሆነ ጭምር በመገንዘብ ርብርብ እያደረገ ይገኛል ማህበረሰቡ። ከቱሪዝም መዳረሻዎች አንዱ የስልጤ ዞን አይከን ከሚባሉት ቦታዎች ውስጥ አንዱ ቅበት ከተማ ነው። ቅበት ከተማ አስተዳደር ከሌሎቹ ለየት የሚያደርገው በአጎራባች የቱሪስት መስህብ ቦታዎቹ ላይ
ከዚህ አለፍ እንዳለ 1.5 ኪሎ ሜትር ብራቅ እንዳለ አይናጌ ዋሻ አለ። ያ ዋሻ ምስጢራዊ ዋሻ ነው። መግቢያ ያለው መውጫው ማይታወቅ፣ ምክንያቱም ለየት የሚል ዋሻ ነው ያለው። እሱም ጭምር አንዱ ከተያዙት ከሚለሙት ቦታዎች ውስጥ አንዱ ነው። ከዚህ ወረድ ብሎ ወደ ታች 5 ኪሎ ሜትር ርቀት አሹቴ ፍል ውሃ አባያ ሐይቅ ጭምር ከዚሁ አጎራባች ነው ያለው። ሌላው ሐይቅ ለየት የሚያደርገው ገባሪ ወንዞች የሉትም፣ የሚገብረው ውሃ የለም። አንድም ቀን የዛሬ ማማት 2 ማማት 3 ማማት ይሄ ውሃ ነው ያለው፣ አይቀንስም አይጨምርም። ትኩረት ከሰጣቸው ቦታዎች አንዱ ሆኖ ለዩኔስኮ ለማስመዝገብ ሰፊ ስራ እየተሰራ ነው ያለው። ክልሉም ትርጉም ሰጥቶት ከዞን ጋር በጋራ በመሆን ሰፊ ስራ እየተሰራ ነው ያለው። እኛም በአካባቢው አጠቃላይ በየኛው ሀረሸይጣን ከያዘው መሬት በተጨማሪ ለኢንቨስትመንት ምቹ ቦታዎችን ለይተናል። አጠቃላይ 78 ሄክታር መሬት ነፃ የሆነ መሬቶችን በማዘጋጀት በዚህ በሆቴል ቱሪዝም ኢንቨስት ለማድረግ ክፍት ነው በራችን። መጥተው መጎብኘት ይችላሉ። ከቢሮክራሲ ነፃ የሆነ በማስተናገድ ወደ ተግባር ለማስገባት ዝግጁ ነው። በከተማ አስተዳደሩ ስም አሳውቃለሁ። አመሰግናለሁ።